ያው ዛሬ የምንመረመረው ጉዳይ እጅግ በጣም አጓጊና በተለይም በቢዝነስ ዓለም ውስጥ ለሚንቀሳቀሱ ሁሉ የህይወት መስመር ሊባል የሚችል ነው። አዎ፣ በእርግጥ የዛሬው ትኩረታችን ዲጂታል ማርኬቲንግ ኦል ኢን ዋን ፎር ዳሚዝ ከተሰኘው እጅግ ሰፊና ጠቃሚ መጽሐፍ ላይ የተወሰዱትን ወሳኝ የዲጂታል ማርኬቲንግ ስልቶች መመርመር ነው። መጽሐፉ በመግቢያው ላይ እንደሚያስረዳው በዓለም ዙሪያ ያሉ የማህበራዊ ትስስር ገጾች ተጠቃሚዎች ቁጥር በቢሊዮኖች የሚቆጠር ሆኗል። ይህ ማለት ገበያው እዚያው ስልካችን ውስጥ አለው ማለት ነው አይደል? በትክክል አብዛኛው ህዝብ እዚያው ነው ያለው። ታዲያ የዚህ ጥልቅ ትንታኔ ዋና ተልዕኮ ምንድነው ካልን እነዚህ የተለያዩ የማህበራዊ ትስስር ገጾች ለአንድ ቢዝነስ እንዴት በተለያየ መንገድ እንደሚያገለግሉ ማሳየት ነው። ያው ብዙ ጊዜ ቢዝነሶች በመረጃ ብዛት ሲጠባቡና ግራ ሲጋቡ እናያለን። ሁሉንም መድረኮች በአንድ አይነት መንገድ ሊጠቀሙ ይሞክራሉ። ያ ትልቁ ስህተት ነው። ልክ ነሽ። አዎ። ስለዚህ የዛሬው ውይይታችን ተጠቃሚዎች በመረጃ ማዕት ሳይዋጡ የትኛው መድረክ ለምን እንደሚያገለግል ዋና ዋና ሚስጥሮችን ብቻ ለይተው እንዲረዱ ማድረግ ነው። የተነሳው ነጥብ እጅግ መሰረታዊ ነው። መጽሐፉ በግልጽ እንደሚያስረዳው ማህበራዊ ሚዲያን በዘፈቀደ ያገኘውን ሁሉ በመለጠፍ ከመጠቀም ይልቅ ከተግባራዊ የቢዝነስ ዓለም ጋር የተገናኘ የተጠና ስትራቴጂ መከተል ያመስናል። ለዚህም ነው መጽሐፉ የግብይት ስልጠንን 6 ሲዎች በሚል ማዕቀፍ ውስጥ የሚያስቀምጠው። ይህንን ግልጽ ለማድረግ ያህል 6 ሲዎች የሚባሉት ካምፓኒ ወይንም ቢዝነሱ ራሱ፣ ከስተመርስ ወይንም ደንበኞች፣ ኮምፒቲተርስ ወይንም ተፎካካሪዎች፣ ቻነልስ ወይም የመገናኛ መድረኮች፣ ኮንቴንት ወይም የሚቀርበው ይዘት እና ኮመርስ ወይንም የሽያጭ ልውውጥ ናቸው። አየህ፣ ከነዚህ ውስጥ ደግሞ የዛሬው የውይይታችን የጀርባ አጥንት የሆነው ቻነል ፕሮሞሽን ነው። እያንዳንዱ ፕላትፎርም የራሱ የሆነ ቋንቋ አለው፣ የራሱ የሆነ ባህሪ እና ስነ ልቦና አለው። ስለዚህ አንድ ቢዝነስ ዝም ብሎ ሁሉንም ቦታ ላይ አንድ አይነት ቪዲዮ ከመለጠፈ ይልቅ የትኛው ቻነል ለምን ዓላማ እንደሚውል በሚገባ መለየት አለበት። እሺ፣ ይህንን ጉዳይ በደንብ እናብራራው። ፌስቡክን ስናስብ ብዙ ቢዝነሶች ገጽ ይከፍታሉ፣ ከዚያም በየቀኑ የምርቶቻቸውን ፎቶ ይለጥፋሉ። ነገር ግን ከመደበኛ ፖስት ባለፈ ፌስቡክን እንዴት መጠቀም እንደሚቻል ሲዘነጉት እናያለን። በመጽሐፍ ውስጥ በግልጽ እንደተቀመጠው ፌስቡክ ላይ ዝም ብሎ ላይክ መሰብሰብ ብቻ በቂ አይደለም። ፈጽሞ በቂ አይደለም። አዎ፣ ሰዎች ላይክ እንዲያደርጉ ብቻ ተብሎ የሚሰሩ ማባበያዎች፣ ማለትም ይህንን ፎቶ ከወደዳችሁት ላይክ አድርጉ የሚሉ ፖስቶች የረጅም ጊዜ ጥቅም የላቸውም። እንዲያውም ፌስቡክ ራሱ እንዲህ አይነቱን አሰራር አጥብቆ ይቃወማል። ማህበረሰብን መገናባን ነው የሚያስፈልገው። ግን እዚህ ላይ አንድ ትልቅ ተግዳሮት አለ። የፌስቡክ አልጎሪዝም በጣም የተቀየረ ስለመጣ ተራ ፖስቶች ለብዙ ሰው መድረሳቸው እጅግ በጣም የተቀነሰ ነው። እዚህ ላይ በጣም የሚያስደንቀው ነገር የፌስቡክ ማስታወቂያ አለው ጥልቅ የኢላማ ወይም የታርጌቲንግ አቅም ነው። ብዙ ጊዜ በአዲስ አበባ ውስጥ ያሉ ቢዝነሶችን ስንመለከት ለምሳሌ ያህል የአልባሳት መሸጫ ቡቲኮችን ብንወስድ ፎቶ ይለጥፉና ወዲያውኑ ፎቶ ከለጠፉ በኋላ በቀላሉ ከስር ያለውን ሰማያዊ ቡስት የሚለውን ቁልፍ ብቻ ሲጫኑ እናያለን። ይህ ማለት ማስታወቂያውን በዘፈቀደ ለሚያውቀውም መበተን ማለት ነው። ያ እኮ ትልቅ የገንዘብ ብክነት ነው። በትክክል። ምክንያቱም ማስታወቂያው ምርቱን ለማይፈልጉ ሰዎች ጭምር ስለሚደርስ ነው። ነገር ግን መጽሐፉ በፌስቡክ አድ ሴንተር በኩል ማስታወቂያዎችን መስራት ምን ያህል ኃይለኛ እንደሆነ ያስረዳል። በአድ ሴንተር በኩል አንድ ማስታወቂያ ሲሰራ እድሜን፣ ጾታን፣ ቦታን ብቻ ሳይሆን ከሁሉም በላይ ደግሞ የሰዎችን የስነ ልቡና ዝንባሌ ለይዞ ማቅረብ ይቻላል። ይህንን የስነ ልቡና ዝንባሌ ወይንም ሳይኮግራፊክስ ነጥብ በጥልቀት ብንመለከተው ጥሩ ነው። ማለት አንድ በአዲስ አበባ የሚገኝ የሴቶች አልባሳት ቡቲክ ማስታወቂያውን ዝም ብሎ ፌስቡክ ለሚጠቀም ሁሉ ከሚያሳይ ፍላጎታቸውን ለይቶ ማድረስ ይችላል ማለት ነው። ለምሳሌ የፋሽን ገጾችን ለሚከታተሉ፣ በመስመር ላይ ግብይት ለማድረግ ለሚሞክሩ እና ምናልባትም ሱቁ ከሚገኝበት ቦሌ አካባቢ በተወሰነ 5 ኪሎ ሜትር ርቀት ውስጥ ለሚኖሩ እድሜያቸው ከ20 እስከ 35 ለሆኑ ሴቶች ብቻ ማድረስ ይችላል ማለት ነው አይደል? ይህ እኮ የገንዘብ ብክነትን በእጅጉ ከመካነሱም በላይ ውጤታማ ነው።
በትክክል ገልጽሸዋል። እና ደግሞ ከዚህም ባሻገር መጽሐፉ ትልቅ ትኩረት የሚሰጠው የኤቢ ቴስቲንግ ጉዳይ አለ። ይሄ ኤቢ ቴስቲንግ? አዎ፣ ሁለት የተለያዩ ማስታወቂያዎችን አወዳድሮ ለመሞከር የሚያስችሉ ስልትን ነው። በቀደሙ የቡቲክ ምሳሌ ብንቀጥል ድርጅቱ ሁለት የተለያዩ ማስታወቂያዎችን ያዘጋጃል። አንደኛው ማስታወቂያ ልብሱን አሻንጉሊት ላይ አልብሶ ፎቶ በማንሳት አዲስ ልብሶች መጥተዋል የሚል ጽሑፍ ያለው ሊሆን ይችላል። እሺ፣ ሁለተኛውስ? ሁለተኛው ማስታወቂያ ደግሞ አንዲት ወጣት ልብሱን ለብሳ ካፌ ውስጥ ቡና ስትጠጣ የሚያሳይ አጭር ቪዲዮ ሆኖ ለእረፍት ቀን የሚሆን ምርጥ ምርጫ የሚል ጽሑፍ ይኖረዋል። ፌስቡክ እነዚህን ሁለት ማስታወቂያዎች ለተወሰኑ ሰዎች ያሳያል። ከዚያም የትኛው ማስታወቂያው ብዙ ሰው እንደሳበ ራሱ ለይቶ አሸናፊ የሆነውን ማስታወቂያ ቀሪውን በጀት በሙሉ ወደዚያኛው ያዞራል። ዋው! ይሄ ማለት ደንበኞች የሚወዱትን ነገር በግምት ሳይሆን በመረጃ ማወቅ ማለት ነው። አዎ፣ በተቻለም ከማስታወቂያው በኋላ የሚገኘውን የኢንቨስትመንት ተመላሽ መጠን መለካት ግድ ይላል። ሰዎች ማስታወቂያውን አይተው ዝም ብሎ አልፈውታል ወይስ በእርግጥም ምርቱን ገዝተዋል የሚለውን መተንተን ያስፈልጋል። ይህ አስገራሚ የቴክኖሎጂ አቅም ነው። አሁን ደግሞ ባህሪውን ሙሉ በሙሉ ወደሚቀይር ሌላ መድረክ ለፍ። ኢንስታግራም በጽሁፍ ላይ ሳይሆን በምስልና በውበት ላይ የተመሰረተ መድረክ ነው። ቪዥዋል ነው። ያው አዎ፣ ቪዥዋል ነው። ነገር ግን መጽሐፉ እዚህ ላይ የሚያነሳቸው በጣም የሚገርሙ የምርጥ ሲያሜ ምሳሌዎች አሉ። ለምሳሌ ስታርበክስ ቡናን ብቻ ሳይሆን ሰራተኞቹንና የቡና አፈላል ሂደቱን በከፍተኛ የጥበብ ስሜት እንደሚያሳይ ይገልጻል። ሬድ ቡል ደግሞ የኃይል መጠጥ መሸቱን ትቶ ሰማይ ላይ የሚዘሉ ሰዎችን ምስል በማሳየት የጀብዱ ስሜት እንደሚፈጥር ያነሳል። ሌላው ጂሚ ቹ የተሰኘው ብራንድ እጅግ ማራኪ የሆኑ የጫማ ምስሎችን በማጋራት ደንበኞችን እንዴት እንደሚስብ ያሳያል። በጣም ጥሩ ምሳሌዎች ናቸው። ይህንን ወደኛ አውድ ስናመጣው ለምሳሌ ከፍተኛ ጥራት ያላቸውን የቆዳ ውጤቶች የሚያመርቱ አገር በቀል ቢዝነሶችን ብንወስድ የምርቶቻቸውን ውበት፣ የቆዳውን ልስላሴ ለማሳየት ከኢንስታግራም የተሻለ ቦታ የለም። ያነሳሽው የቆዳ ምርት ምሳሌ እጅግ በጣም ተስማሚ ነው። ኢንስታግራም ላይ የምስል ጥራትና የገጹ አጠቃላይ ውበት ትልቅ ቦታ አለው። ሰዎች ማንኛውንም ጽሑፍ ከማንበባቸው በፊት አይናቸው የሚያርፈው ምስሉ ላይ ነው። ግን ብዙ ቢዝነሶች የሚዘነጉት ሌላ ጉዳይ አለ። ምንድነው እሱ? 24 ሰዓት ብቻ ቆይታ የሚጠፉት የኢንስታግራም ስቶሪዎች ናቸው። መጽሐፉ እንደሚያስረዳው ዋናው የኢንስታግራም ገጽ እጅግ የተዋበ መሆን ሲገባው፣ ስቶሪዎች ግን የተለየ ዓላማ አላቸው። እነዚህ ስቶሪዎች ከጀርባ ያለውን የቢዝነስ እንቅስቃሴ ለማሳየት እጅግ በጣም ጠቃሚ ናቸው። ያልተለሳለሰውን ገጽታ ማለት ነው። አዎ፣ በቅድሙ የቆዳ ውጤቶች አምራች ብንቀጥል ስቶሪ ላይ ቆዳው በባለሙያዎች ሲቆረጥ፣ በማሽን ሲሰፋ፣ ሰራተኞች ደንበኛን ሲያስተናግዱ የሚያሳዩ አጫጭር ቪዲዮዎችን ቢያጋራ ደንበኞች ከምርቱ ጋር ያላቸው ስሜታዊ ቁርኝት ይጨምራል። ከብራንዱ ጀርባ ያሉትን የሰው ልጆች ስለሚያዩ አመኔታ ይገነባል። ልክ ነህ። በተጨማሪም በኢንስታግራም ላይ ሰዎች ምርቶችን በቀላሉ እንዲያገኙቸው ሃሽታጎችን መጠቀም እጅግ አስፈላጊ መሆኑ ተጠቅሷል። ግን ከዚህ ሁሉ በላይ ቢዝነሶችን ወደ ላቀ ደረጃ የሚያሸጋግራቸው አካውንታቸውን ከግል ፕሮፋይል ወደ ቢዝነስ ፕሮፋይል መቀየራቸው ነው። ይህን ሲያደርጉ የትኛው ፎቶ ብዙ ሰው እንዳየው መተንተን ይችላሉ። ደንበኞች ኢንስታግራም ላይ ያዩትን ምርት በቀጥታ እንዲገዙ ማድረግም ይቻላል። መጽሐፉ እንደሚለው እንደ ሃቭ ቱ ሃቭ ኢት ያሉ መተግበሪያዎችን በመጠቀም ደንበኛው ፎቶውን አይቶ ሲወደው ረጅም መንገድ ሳይጓዝ ከማየት ወደ መግዛት ያለውን መንገድ ማሳጠር የሽያጭ መጠኑን ያሳድጋሉ። ፍሪክሽንን መቀነስ ማለት ነው። ያው ነገሩ በጣም የሚስበው ላይ ነው። ወደ ቲክቶክ መድረክ ስንሸጋገር የዲጂታል ማርኬቲንግ ጨዋታው ሙሉ ለሙሉ ይቀየራል። አሁን ካወራነው የኢንስታግራም የውበት ደረጃ ወጥተን ወደ ሌላ ዓለም ነው የምንገባው። ፈጽሞ የተለየ ዓለም ነው። ቲክቶክ ከፍተኛ ወጪ ወጣበት በፕሮፌሽናል ካሜራ የተቀረጸ ቪዲዮ ሳይሆን የዕለት ተዕለት ህይወትን የሚያሳዩ እውነተኛ የሆኑና በስልክ ቀጥ ብሎ የተቀረጹ ቪዲዮዎችን ነው የሚፈልገው። በመጽሐፉ መረጃ መሰረት ተጠቃሚዎቹ በአብዛኛው ወጣቶች ናቸው። 60% የሚሆኑት ከ16 እስከ 24 ዕድሜ ያላቸው ናቸው። እዚህ ላይ አዝናኝነትና እውነተኝነት የነገሱበት ነው። ግን አንድ ጥያቄ መነሳቱ አይቀርም። አንድ ከባድ ቢዝነስ እንዴት ክብሩን ሳይቀንስ ይህንን መድረክ ሊጠቀም ይችላል? ይህ በጣም ወሳኝ ጥያቄ ነው።
ብዙ ቢዝነሶች ቲክቶክን ሲያስቡ ጭፈራና ቀልድ ብቻ ስለሚመስላቸው ይሸሹታል። ነገር ግን መጽሐፉ እንደሚጠቁመው ቢዝነሶች በቲክቶክ ላይ ስኬታማ ለመሆን እጅግ ግልጽ መሆን አለባቸው። የኩምፓኒያውን ጠበቅ ገጽታ ትቶ ትንሽ ዘና ማለትና ሰብአዊ ገጽታቸውን ማሳየት ያስፈልጋቸዋል። ምሳሌ ብትሰጠኝ? መጽሐፉ ተግባራዊ ምሳሌዎችን ይሰጣል። ለምሳሌ በቢሮ ውስጥ ያሉ የቤት እንስሳትን ማሳየት፣ የሙከራ ማዕድ ቤቶችን ለደንበኞች ክፍት ማድረግ ጠቃሚ ነው። በሀገራችን አውድ ብንወስደው አንድ ዳቦና ኬክ ቤት ቲክቶክን መጠቀም ቢፈልግ ያማረውን ኬክ ብቻ ማሳየት የለበትም። ይልቁንም ዳቦ ሲቦካ ዱቄቱ ፊታቸው ላይ የነሰነሰባቸውን ሰራተኞች፣ ኬክ ሲያጌጥ የተበላሸበትን አዝናኝ አጋጣሚ ከጀርባ አስቂኝ የቲክቶክ ድምፅ አድርጎ ቢያቀርብ ተቀባይነቱ እጅግ ከፍተኛ ነው። ወጣቱ ትውልድ ፍጹምነትን ሳይሆን ጥረትን ነው የሚያደንቀው ማለት ነው። አዎ፣ በትክክል። የቲክቶክን ስትራቴጂያዊ አጠቃቀም ስናይ ደግሞ የቪዲዮ መስተጋበር ተግባራትን ማንሳት ግድ ይላል። መጽሐፉ የቲክቶክን ስቲች እና ዱዌት የሚባሉትን ተግባራት በመጠቀም ከሌሎች ጋር እንዴት መስተጋበር መፍጠር እንደሚቻል ያሳያል። የአንዱን ታዋቂ ሰው ቪዲዮ ወስዶ የራስን ምላሽ መጨመር ወይንም ስቲች ማድረግ ወይንም ሁለት ቪዲዮችን ጎን ለጎን አድርጎ ማቅረብ ከፍተኛ የተመልካች ተሳትፎን ይፈጥራል። ከዚህም ባለፈ ቲክቶክን እንደ መግቢያ በር ወይንም ጌት ኪፐር በመጠቀም ተጠቃሚዎችን ወደ ዌብሳይት መሳብ ትልቅ ስትራቴጂ ነው። ፋኔል ማድረግ ማለት ነው። ልክ ነህ። ቲክቶክ ላይ አጭር ነገር አሳይቶ ሙሉን ለማየት ወደ ዩቲዩብ ቻናል እንዲሄዱ ማሳለት ይቻላል። የሰዎች ትኩረት ለመሳብ ቲክቶክ አቻ የለውም። ያንን ወደ ሽያጭ መቀየር ግን የቢዝነሱ ብልሃት ነው። ይህንን ከሰፊው ምስል ጋር ስናገናኘው ደግሞ ሌላ ፍጹም የተለየ ዓለም ሊንክዲን እናገኛለን። ሊንክዲን ከሌሎቹ ሙሉ በሙሉ የተለየ ባህሪ ያለው የቢዝነስ ለቢዝነስ ግንኙነት የጀርባ አጥንት ነው። ብዙ ሰዎች እንደ ዲጂታል ሲቪ መለጠፊያ ብቻ ያስቡታል። ነገር ግን መጽሐፉ እንደሚያስረዳው ይህ መድረክ ኃይለኛ የሽያጭ ማሳለጫ መድረክ ነው። ቲክቶክ ላይ የምንጠቀመው አዝናኝ ስልት እዚህ ቦታ ላይ ፈጽሞ አይሰራም። እዚህ ሙያዊነትና ዕውቀት ነው የሚሸጠው። በተለይ አገልግሎት ሰጪ ለሆኑ ቢዝነሶች፣ ለምሳሌ የሶፍትዌር አምራቾች ወይንም አማካሪዎች ሊንክዲን የህይወት መስመር ነው። መጽሐፉ እዚህ ላይ ትልቅ ትኩረት የሚሰጠው የላቀ ፍለጋን የመጠቀም ጥበብ ነው። ይህንን ተጠቅሞ ውሳኔ ሰጪዎችን በቀጥታ ማግኘት ይቻላል። አዎ፣ ያው በጣም ወሳኝ ነጥብ ነው። ለምሳሌ አንድ የሶፍትዌር ኩባንያ አዲስ ሶፍትዌር ለአንድ ትልቅ ባንክ መሸጥ ቢፈልግ በባንኩ ዋና በር ሄዶ ለጠበቃው ማስረዳት የለበትም። ሊንክዲን ላይ የባንኩን ስም ጽፎ የሰው ሀብት ዳይሬክተር ወይም የቴክኖሎጂ ክፍል ኃላፊ ብሎ ፈልጎ ማግኘት ይችላል። በቢሮክራሲ ሳይጠለፉ ውሳኔ መስጠት ከሚችለው ሰው ጋር በቀጥታ መድረስ ማለት ነው። ከዚህም ጋር ተያይዞ መጽሐፉ ትልቅ ትኩረት የሚሰጠው ጉዳይ አለ። ሰዎችን ሳያውቁን ኮልድ ኮል ከማድረግ ይልቅ ሊንክዲን ላይ በጋራ የምናውቃቸውን ሰዎች በመጠቀም እንዴት ሞቅ ያለ ትውውቅ ወይም ዎርም ኮል መፍጠር እንደሚቻል ይመክራል። በመሃል የሚያውቁትን ሰው መጠቀም ማለት ነው። አዎ፣ እንዳልሽው ባለሙያው የባንኩን ዳይሬክተር በቀጥታ ከማነጋገር በፊት በመሃል ሁለቱን የሚያውቅ ሰው መኖሩን ማረጋገጥ ይችላል። ያንን የጋራ ወዳጅ እባክህ ከዚህ ሰው ጋር አስተዋውቀኝ ብሎ መጠየቅ ይችላል። ይህ ሂደቱን ወደ መተዋወቅ ይቀይረዋል። አንድ ትልቅ ድርጅት ጋር አብሮ ለመስራት ሲታሰብ የድርጅቱን የሊንክዲን ገጽ መከታተል፣ ምን አዲስ ሽልማት እንዳገኙ ማወቅ እና ያንን መረጃ ተጠቅሞ እንኳን ደስ አላችሁ በሚል ውይይት መጀመር ለድርጅቱ ትኩረት እንደተሰጠው ያሳያል። ታዲያ ይህ ሁሉ ሲጠቃለል ምን ማለት ነው? የዲጂታል ማርኬቲንግ ዓለም እጅግ ሰፊ ነው። ነገር ግን መጽሐፉ በግልጽ እንደሚያሳየን በመረጃ ማዕት መጨነቅ ያስፈልግ የተለያዩ የማህበራዊ ትስስር ገጾች እንዳለው እና እያንዳንዳቸው የራሳቸው ቋንቋና ታዳሚ እንዳላቸው ተመልክተናል። በቲክቶክ ላይ የሚሰራው ሊንክዲን ላይ በባንክ ዳይሬክተሮች ጋር ውል ለመስር ላይሰራ ይችላል። ፈጽሞ አይሰራም። ፌስቡክ ላይ ያለው ጥልቅ የስነ ልቦና ኢላማ ስልት ኢንስታግራም ላይ ካለው የምስል ውበት ጋር ይለያያል። አንድ ቢዝነስ ይህንን አውቆ እያንዳንዱን መድረክ በባህሪው ልክ መጠቀም አለበት። ደንበኞች የኛው መድረክ ላይ ጊዜያቸውን እንደሚያሳልፉ ለይቶ ለዚያ የሚመጥን መልእክት ማዘጋጀት አማራጭ የሌለው የዘመኑ ግዴታ ነው። ይህ አንድ ጠቃሚ ጥያቄ ያስነሳ። ዛሬ በመጽሐፉ ውስጥ ስለተዘረዘሩት መድረኮች በሚገባ ተወያይተናል። ግን መጽሐፉ አስገራሚ በሆነ መንገድ ወደፊት ስለሚመጡትና እነዚህ መድረኮች ሙሉ በሙሉ ሊቀይሩ ስለሚችሉት አዲስ ቴክኖሎጂዎችም ፍንጭ ይሰጣል።
አርቲፊሻል ኢንቴሊጀንስ የደንበኞችን ባህሪ በሰከንድ ውስጥ ተንትኖ ግላዊ ማስታወቂያዎችን ሲያቀርብ፣ ከደንበኞች ጋር በቀጥታ የሚያወሩ ቻትቦቶች ሲበራከቱ እና ደግሞ ሜታቨርስ ቨርቹዋል ሪያሊቲን አምጥቶ ማህበራዊ ትስስር ገጾችን ከምናየው ገጽ ወደምንኖሩበት 3D ገጽታ ሲቀይራቸው ምን ሊፈጠር ይችላል? እውነቱም የግብይት ዓለምን ከመሰረቱ ያናውጠዋል። አዎ፣ ምናልባት ደንበኞች ከቤታቸው ሳይወጡ ኢንስታግራም ላይ ያዩትን ልብስ በካሜራቸው ሞክረው እዚያው በቻትቦት በኩል ከፍለው የሚገዙበት ጊዜ የሩቅ ህልም አይደለም፣ አሁኑኑ እየተጀመረ ነው። እነዚህ ለውጦች ቢዝነሶችን ወደ ኋላ እንዳያስቀሯቸው ዛሬውኑ ራሳችንን ማዘጋጀት የሁላችንም ትልቅ የቤት ሥራ ይሆናል ማለት ነው።